አሁን አልጋችንን እናስተካክላለን። ቀናችሁን በአሪፍ መልኩ ለመጀመር ከፈለጋችሁ አልጋችሁን ማነጠፍ በጣም አሪፍ ነገር። ስለዚህ አልጋችንን እናነጥፋለን። እሺ እኔ በጣም ጎበዝ የሆንኩት ነገር ከሁሉም አልጋ ማነጠፍ ነው። አልጋዬን በደንብ ነው ማነጠፍ የምችለው። ከዛ ውጪ ግን አልችልም ሌላ ነገር። ግን ያው አልችልም የሚባል ነገር ደግሞ የለም፣ መማር አለብን። እንማራለን። እሺ እንዳስተዋላችሁት እንግዲህ ሚኪ የለማ። ሚኪ የሌለበት ምክንያት ለምንድን ነው? ያው አሁን ባለው ኢኮኖሚካል ሁኔታችን ሚኪን ለማምጣት አንችልም። ቀስ እያልን ግን እናመጣዋለን። ቀስ እያልን እናመጣዋለን። ቀጣይ ስቴፓችን የሚሆነው ቤታችንን መጠራረግ ይሆናል። ያው ላጤም ስትሆኑ ደግሞ እቃ ማጠብ ምናምን በጣም ፈተና የሚሆነው ነገር ነው። ስለዚህ እሱንም እናደርጋለን። ይመቻችሁ። ቤታችንን አጽድተናል። አሁን ደግሞ እቃ ማጠብ አለብን። እቃችንን እያጠብን እስኪ እናወራለን በደንብ። መጀመሪያው ሀሳብ ደላላ አግኙ። ሁለተኛው ሀሳብ ቀጣይ ደግሞ እቃ የምትፈልጉትን እቃ መምረጥ ነው። እኔ ብዙ እቃ ይዤ አልመጣሁኝም። ከዛ ያለኝን አቅሜን ካየው በኋላ ነው እንትን ያልኩት። ብዙ እቃ መግዛት አይጠበቅባችሁም። ሁሉንም ነገር ደግሞ በአንዴ መግዛት አይጠበቅባችሁም። አንዴ ከገባችሁ በኋላ ቀስ እያደረጋችሁ የምትገዙት ነገር ይሆናል ማለት ነው። ለምሳሌ አሁን እኔ መጀመሪያ ላይ እቤት ገባሁኝ። ከዛ ስቶቭ መግዛት የሚባል ሀሳብ መጣልኝ። ከዛ ስቶቭ ገዛው። ከዛ በኋላ ደግሞ ኩክ ማድረግባቸው እቃዎችን ሊስት አደረኩና ከዛ እንደዛ። ስለዚህ እናንተም እንደዛ ማድረግ ትችላላችሁ ማለት ነው። መጀመሪያ ላይ ሁሉንም ነገር ፊገር አውት ማድረግ አይጠበቅባችሁም። ሁሉንም እንትን እኮ ያስፈልገኛል እንትን እኮ ምናምን እያላችሁ ማድረግ አይጠበቅባችሁም። እሱ የመጀመሪያው መክራችሁ ምክር ነው። ሁለተኛው ምክር ደግሞ ቤት ብሉ። ውጪ ይበላለው የምትል ወንድሜ አይሆንም፣ ወጪው አይሆንም። በጣም ከባድ ነው የሚሆነው ወጪው። የምታወጡት ወጪ ብዙ እንዳይሆንባችሁ የምትፈልጉ ከሆነ በቻላችሁት አቅም ቤት ለመብላት ሞክሩ። የዛኔ የገዛሁት ትልቁ እቃ ስቶቭ ነው። 2000 ምናምን ብር ነው የገዛሁት። ለእኔ እሱን 2000 ምናምን ብር መግዛት በጣም ኤክስፔንሲቭ የሆነ ነገር፣ ምክንያቱም አፎርድ ማድረግ ትንሽ እንትን ስለሚል ማለት ነው። በአንድ ጊዜ ቤት ስትከራዩ ምናምን ይከብዳል። ለዛ ነው። ሌላኛው ነገር ደግሞ ደባል ሆናችሁ ብትወጡ አሪፍ ነው። አሪፍ ያልሆነበትም አሪፍ የሆነበትም ነገር አለ። ለምሳሌ እንዴት እንደሆነ ላስረዳችሁ። ደባል ሆናችሁ መጀመሪያ አካባቢ ላይ ስትኖሩ የምትግባቡት ሰው ከሆነ ምናምን በጣም አሪፍ ነው ማለት ትተጋገዛላችሁ እዛ ላይ። ለምሳሌ አንዳችሁ የምታወጡትን ወጪ አንዳችሁ ከቨር ያደርጋሉ። የቤት ኪራይ ግማሽ ሼር ታደርጋላችሁ ምናምን አሪፍ ነው። ከዛ ውጭ ደግሞ አንድ ክፍል ቤት ብቻ መኖርም ላይጠበቅባችሁ ይችላል። ሰፋ ያለ ቤት ተከራይታችሁ መኖርም ትችላላችሁ ደባል ስትሆኑ፣ ምክንያቱም ሼር ስለምታደርጉ ያላችሁን ወጪ ማለት ነው። ግን ደግሞ አንዳንድ ጊዜ ደግሞ ላይሆንም ይችላል። ለምሳሌ ባህሪያችሁ ማተግባቡ ከሆነ ያላችሁ ባህሪ ጥሩ ካልሆነ እነሱ ምናምን እዛ ባትገቡ መክራችኋለሁ። አንድ ላይ ባትገቡ። እኔ አሁን ከረንትሊ አብሬው እንትን ለማለት ሼር ለማድረግ ምናምን እንትን ያሰብኩት ሰው ስለሌለ ብቻዬን ነው እንትን ለማለት ያሰብኩት፣ ለመከራየት ያሰብኩት። ነዣ በጣም የከበደኝ ነገር ከቤት ስወጣ ምን እንደሆነ ልንገራችሁ። የመጀመሪያው ማብሰል። ስለዚህ አሁን ያላችሁ አማራጭ ምንድነው? እኔ ኪችን አልገባም ከምትሉ አብስሉ። መክራችሁ ነገር ማብሰል መማር መቻል አለባችሁ። አለበለዚያ ከባድ ህይወታችሁ የሚሆነው። ከዛ ሌላ በጣም ከባድ የሚያደርግባችሁ ነገር ከማብሰል ውጭ ምንም ነገር የለም። ፈታ ብላችሁ ነው የምትኖሩት። በራሳችሁ ስኬጁል ነው የምትኖሩት። ማለት እንደናንተ ፍላጎት። ከፈለጋችሁ ራታችሁን ትሰራላችሁ፣ ከፈለጋችሁ ራታችሁን አሰሩ። ከፈለጋችሁ መብላት ትችላላችሁ፣ ከፈለጋችሁ መብላት አትችሉም። ብቻችሁን መሆን ከፈለጋችሁ ብቻችሁን ናችሁ። ብቻችሁን መሆን ካልፈለጋችሁ ደግሞ ጓደኞቻችሁን መጥራትና አብራችሁ መሆን ትችላላችሁ። በጣም ደስ የሚለው ፓርት የዚህ ተከራይቱ ቤት የመውጣት ይሄ ነው ማለት ነው። እንደዚህ ስፔሲፊክ የሆነ ኤግዛክት ነምበሩን አላውቀውም፣ ግን ለምሳሌ ያወጣኋቸው ወጪዎች ለትራንስፖርቴሽን እቃ ሳመጣ ያወጣኋቸው ወጪዎች አሉ።
ከዛ ውጪ ትንንሽ ወጪዎች ለምሳሌ ምንጣፍ መግዛት፣ አስቤዛ ማሟላት፣ ዘይት፣ ሽንኩርት፣ በርበሬ ምናምን እነሱን መግዛት ሌላ ያወጣኋቸው ወጪዎች ናቸው። ሌላ ያወጣሁት ወጪ እነዚህ ልብሶች ማለት ለምሳሌ ብርድ ልብስ፣ ፎጣ፣ አንሶላ ምናምን የመሳሰሉት እነሱን ለመግዛት እና ያው አንዳንድ ደግሞ ዲኮሬሽኖች ምናምን መግዛታቸው አይቀርም። የምትፈልጉ ከሆነ እንደ ምርጫችሁ። እኔ የዛን ሰዓት ላይ ያወጣኋቸው እንደዛ ነው። ስፔሲፊክ ቁጥራቸውን ግን አላውቀውም። ገና ቁጥሩ እየደመረ ምናልባት ኔክስት ቪዲዮ ላይ እነግራችኋለሁ። ከቤት የወጣሁበት የመጀመሪያው ምክንያት ያው አላማ አለኝ። ታውቁታላችሁ አላማዬ ምንድነው? ከሚኪ ጋር አንድ ላይ መኖር። እሱን ለማሳካት ደግሞ ቤት ውስጥ እየኖራችሁ እንደዛ ማሳካት አትችሉም። መጀመሪያ ላይፍን ስትራግል አድርጋችሁ ምናምን ማለፍ አለባችሁ። እዚህ ሀገር እንደውም የተለመደ ስላልሆነ ነው እንጂ ውጭ ሀገር በተለይ በጣም የተለመደ ነገር ነው። ላይክ እንትን ማለት ይሄ ወጥቶ ስትራግል ማድረግ 18 ዓመት ከሞላችሁ በኋላ እንደውም ይወጣል። 16 ሲሞላቸው መኪና ይገዛላቸዋል። ውጭ ያላችሁ ሰዎች ትረዱኛላችሁ። 18 ሲሞላቸው ደግሞ ከቤት ይወጣሉ እና ተከራይተው ወይ ደባል ሆነው ወይ ደግሞ ለየብቻ ሆነውም ይኖራሉ ማለት ነው። እና እኛ ሀገር ግን ሞስትሊ የተለመደ ነገር አይደለም። ያው ስፔሲፊክ ሪዝኑ ዲቴሎቹን አልነግራችሁም፣ ግን ዋነኛው ምክንያት ይሄ ነው። ከሚኪ ጋር መኖር እንፈልጋለን። ስለዚህ መጀመሪያ ላይ ነው ወጥቼ ትንሽ ፋይት አድርጌ ላይፍን ከዛ በኋላ ከሚኪ ጋር ደግሞ አንድ ላይ ልኖራለን ማለት ነው። ዳትስ ዋይ ከቤት የወጣሁበት ምክንያት። ሌላ ደግሞ ሳልነግራችሁ የረሳሁት ማለት ነው፣ አሁን እቃ እያጠብኩኝ ነው ትዝ ያለኝና ቤት ስትከራዩ ወጪ ሲበዛባችሁ ምናምን ማለት ነው ላይክ ሁሉንም ነገር እናንተ ፔይ ማድረግ ስትጀምሩ ለሁሉም ነገር ትጠነቀቃላችሁ። ወይ አባታችሁ ወይ እናታችሁ ለምሳሌ መብራቱን አጥፋ፣ ውሃውን እንደዚህ አታፍስስ ምናምን የሚሏችሁ እንዳለ ይገባችኋል። እናንተ ማለት ትጀምራላችሁ እንደዛ። በፊት በጣም አባካኝ የነበራችሁት ሰዎች በጣም ቁጥብ ምናምን ነገር ትላላችሁና ከዛ በኋላ ደግሞ አብረዋችሁ የሚሆኑት ጓደኞቻችሁ ያንሳሉ። ቤት ስትከራዩ ያው አብረዋችሁ ምናምን አንዳንድ ጊዜ ቤታችሁ ሊመጡ ይችላሉ፣ ግን ብዙ ጊዜ እንትን አትሉ። ምክንያቱም እናንተም የራሳችሁ ሩጫ ላይ ነው የምትሆኑት፣ እነሱም የራሳቸው ህይወት ላይ ነው የሚሆኑት። ስለዚህ ከዛ ጋር ባላንስ ማድረግ አትችሉም። በፊት ግን ያው ቤተሰብ ጋር ከሆናችሁ ላይክ ችግር የለውም ዝም ብላችሁ እንትን ማለት ትችሉ ነበር። እና እቃችንን አጥበን ጨርሰናል። አሁን ኩክ እናደርጋለን። እኔ የምችላት ነገር ምን መሰለቻችሁ? እንቁላል እንሰራለን። እንቁላል የለንም፣ አልቆብናል። ሱቅ እንሄድና እንቁላላችንን ገዝተን ሱቅ ያለውን ምን እንደሚመስል ሰፈራችን አሳያችኋለሁ። ከዛ እንበላለን ማለት ነው። ይመቻችሁ። እንቁላል አለ አራት ያበሽ እና እስኪ እንደዚህ አይነት ቪዲዮዎች ከዚህ በኋላ አለቅላችኋለሁ። እንዳልሆነ ብሎግ ሊጀምር ነገር አንዷ ተሰበረች። ደህናዎቹን ላውጣላችሁ። አሁን እኮ ነው ቪዲዮ ልሰራላችሁ ቁጭ። ይሄም ተሰብሯል። ኦልሞስት ቶሎ ወደ እንትን ካልገለበጥኳቸው ፈስው ማለቃቸው ነው። እንግዲህ እንደምታዩት እንግዲህ ወረቀት ውስጥ እንደሆነ ነው የተሰበረው። ላሳያችሁ፣ በደንብ እንዲታይ አሳያችሁ። ግን አስተውላችሁ ከሆነ ኢትዮጵያ ውስጥ ያላችሁ ሰዎች የምታዩት ከሆነ ቪዲዮን በጣም እንቁላል እንትን ብሏል። 24 ብር ነው እንቁላል፣ ግን ደግሞ እንቁላሉ ትንሽ ነች። ካሜራማናችን ማለት ነው ረሃብ ሊገለው ነውና ምንም ሊያሰራኝ አልቻለም። ይኸውልህ የኔ አባት መጀመሪያ ስራ መሰራት አለበት። ተመታ እንደዚህ ደርሳለች። እንዴት እንደዚህ ነው የሚበትኑታ። ሽንኩርት መክተፍ በጣም ለኔ ፈተና ከሚሆኑት ነገሮች ውስጥ አንዱና ዋነኛው ሽንኩርት መክተፍ። ምን አለ ከቤት ተከራይቼ ባልወጣሁኝ ያልኩበት ምክንያት ማለት ነው። በእውነት ነው የምላችሁ፣ በጣም ነው የሚያስጠላው ሽንኩርት መክተፍ። እዚህ ነው የምንልጠው። እሺ ብዙም አልቃጠለም፣ ጎበዝ ነኝ። ከዛ እንደዚህ እንከትፋለን።
እንዳትወጡ ከቤታችሁ። አጭር ሞራል ኦፍ ዘ ስቶሪ ትላል። አያውቂያችሁ በቃ ሽንኩርት ብቻ ሌላ ቦታ አስከትፉና ሌላው ነገር ችግር የለም። ረስቼው ነበረ በእውነት ነው የምላችሁ። ቲክቶክ እያየሁኝ ቲክቶክ ማቆም አለብኝ። እቺን ወደዚች ዞር እናርጋት። እሺ እስኪ ላሳያችሁ። አሁን ያት እስኪ በጣም አሪፍ እየሆነች ነው። ካሜራማናችን ብዙ እያወራ ነው። እንደዚህ ይመቻል። እሺ እንግዲህ እንቁላላችን ይሄን ይመስላል። በቃ ኦልሞስት ኦል ጨርሰናል። የተባረከ እሺ ክኖር ይጨመርበታል። አንተ ይጨመርበታል ክኖር። ምሳችን ልበለው እንጂ ኦልሞስት ወደ 5 ሰዓት ስለሆነ ዳቦና እንጀራ አለን ገዝተን ያስቀመጥነው ትላንትና። እሱን እንጠቀማለን። ከዛ ጸዴ ምግብ ይኖረናል። ካሜራማኖቹም ርቧቸዋል። ምግባችንን አዘጋጅተናል። ኃይል ብዛት አንጻር ሁሉንም ነው እንገለብጠው። እሺ እንብላ። መጀመሪያ እንጸልያለን። እሺ ከበላም በኋላ እንመጣለን።